ጥሩ ሰው ሁን እንጂ አንተ ምን ነካ ይላሉ። ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች፣ ዛሬ ለእናንተ ይጠቅማና ያስተምራን ያሉትን ቪዲዮ ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ለብዙ ሰው ይዳረስ ዘንድ ላይክ ሼር ያደረጋችሁ ለብዙ ሰው አዳርሱ። ዛሬ ምንም አማረው እምቢ ማለት ይጎዳናል ይጠቅመናል፣ ወይንም እኛ ሰዎችን እምቢ ባልን ቁጥር እኛ የምናገኘው ጠቀሜታ ምን እንደሆነ በሰፊው እናያለን። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሲጀመር ብዙ ጊዜ ክፉ የምንባለው ሰዎችን ስለጎዳን ሳይሆን እኛ እንዲጠቀሙብን መፍቀድ ስናቆም ነው። ለማስቀየም እየፈራን እሺ የምንላቸው ነገሮች ውለው አድረው የሚጎዱት እኛው ራሳችን ነው። እምቢ ማለት አለመቻል ትህትና ሳይሆን ሰዎችን የማጣት ፍርሃት ነው። ለሰው ምቾት ስትል ራስህን የነሱ አሻንጉሊት እያደረግ አንድ ቀን ድንበርን ስታከብር ለለመዱ ሰዎች እንደ ትልቅ ክፋት ይቆጠራል። ግን እውነታው ይህ ነው። ሁሉም ሰው ለማስደሰት ስትሮጥ አንተ ጋር የሚተርፈው ድካምና ባዶነት ነው። ራስ ደስተኛ ሳትሆን ለሰው የምታደርገው መልካምነት በውስጥ ቂምና ጸጸት እየወለደ ይሄዳል። ሌላኛው ደግሞ ያንተን ገደብ ስታከብር የሚናደዱ ሰዎች አንተን ያለ ገደብ መጠቀም የለመዱት ብቻ ናቸው። ስለዚህ የእነሱን ፊት ላለማጨለም ስትል የራስን ሰላም አታጨልም። ይህን ስልህ ትከፋብኝ ይሆናል፣ ግን በቃ በሁሉም ሰው ታሪክ ውስጥ መልካም መሆን አትችልም። በአንዳንዶች ማስታወሻ ላይ አንተ መጥፎ ነህ። ያ ደግሞ ምን ማለት አይደለም። ዋናው ነገር የሰዎችን ይሁንታ ለማግኘት ስትል በራስህ ህይወት ላይ ጉዳት አለማድረስህ ነው። መጀመሪያ ለራስህ መኖር ራስ ወዳድነት ሳይሆን የህልውና ጉዳይ ነው። ያ ማለት አንተ ስታጣ ማንም ዞር ብሎ አያይህም፣ ስታገኝ ግን ፈላጊ ብዙ ነው። እናም ወዳጄ ዛሬውኑ የማንም ይሁንታ ሳትጠብቅ ለማይመች ነገር በልበ ሙሉነት አይሆንም በል። በነገራችን ላይ በሰዎች ታሪክ ውስጥ መጥፎ የተባልክበት ቀን ለአንተ የነፃነትና ምርጡ ቀን ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።